አላዛር እባክህን ሱብሃንአላህ ወላሂ ላዚም ይችርጅሪል የምሯን ከሆነ የምታለቅሱ በጣም ነው ያሳዘነች። የምሯን የምታለቅሱ ሳይሆን ፕራንክ ሆኖ ወይንም ኦር ለቪዲዮ ብላችሁ ከሆነ የዝሁላ ሰውን ባኔ እንጃ ጥሩ ነገርና መልካም ነገር ይገጥማችኋል ብዬ አላስብም። አንዳንዴ እኔ ዩቲዩበሮችን ከ199% አላምናቸውም። ላኪን እንዴት እንደዚህ እንባ ይወጣል? በውሸት አይወጣም። በነገራችን ላይ ሴት ልጅ አመድ አፋሽ ናት። ብዙ ጊዜ ብዙ የሆነችለት ወንድ ብዙ ይሄ ምን ይመስላል ቀርበታ። አሁን እቺን የመሰለች ልጅ አሁን ላንተ አትገባም። እሷ ልጅቷ ፍቅር ስለሆነች እና ሜቢ ሰውን መረዳት ስለምትችል ነው ካንተ ጋር የሆነችው ራሱ። ግን እኔ ህይወት ምን አስተማረችኝ? ወንድ ልጅ ሁሌ የሚከተለውን ወንድ ልጅ የምትከተለውን ሴት አይፈልግም። የምታከብረውን ሴት አይፈልግም። ብዙ መስዋዕት የከፈለችለትን ሴት አይፈልግም። አሁን እሱ ስንትና ስንት ሆኖላት እያየናቸው ከመጀመሪያው እስከዚህ እስከሚደርሱ ድረስ እያየናቸው ነው የመጡት። እንዴት እንደሚሆን ነበረ። አሁን እሷ ልጅ ስታረግዝ ኤቭሪቲንግ አላቅም። ውስጣቸውን ፈጣሪ ነው የሚያውቀው። ሪል ከሆነ እንዲህ መሆን የለበትም። አላዛር ምን ይመስላል ኮክኒያ? እስኪ ቪዲዮአቸው ነው። ለማንኛውም የምር አሳዘነችኝ። እሷኔ ያሳዝነኝ ጸጸተኝ በጣም ላስተሪ እሺ ነው ደግሞ እንዲህ ይላል። ችግር የለም። አንተ ግን ምን ይሆንክ ነው? አላዛር ስነ ስርዓት ይኖር። አሁንስ አበዛው። ስነ ስርዓት ይኖር። ለምን ቤትህን የምታፈርሰው አንተ? ለምን እንደ ልጅ በጣም እንደ ልጅ እየሆንክ ነው። ተጠንቀቂ። እንደ ልጅ እየሆንክ ነው። ትሰማኛለህ አይደለም? በጣም እንደ ህፃን ልጅ እየሆንክ ነው። በቃ አንቺ ትልቅ ስለሆንሽ እኔ ህፃን ሆኛለሁ ማለት ነው። አስብ፣ ተረጋጋ። ለምንድን ነው ጭንቅላትን ማታሰራ? አልፈልገውማ። በቃ ይሄን ህይወት ካልፈለግኩት አልፈልገውም ነው አይደለ? ህይወቴን ካልፈለግኩስ፣ ደስተኛ ካልሆንኩበት መተው ከፈለግ መብት አይደለም። በቃ ተወዋለሁ። እኔ ጋንቺ ጋር ንግግር የለኝም ትላለች አማቷን። ቆይ አማት አንቺ ነው እንዲህ የሚባለው? አንቺ አማትሽ እንድታከብሪ ይገባሻል። አዳምጡ። በቃ ተይኝ፣ በቃ ተይኝ፣ በቃ ተይኝ። አማትሽ ነው ተውኝ ነው የሚባለው። አይ በቃ እኔ እንዳንቺ አይነት እናት ኑሮ ሲፈርስ ታለሽ ማወቅ አለብሽ። እኔ ከአንቺ ጋር አልነጋገርም። እኔ ከአንቺ ጋር የመነጋገር አንተ ግን ምን ይሆንክ ነው? አላዛር ስነ ስርዓት ይኖር። አሁንስ አበዛው። ስነ ስርዓት ይኖር። አላኖርህም ግን ይሄን ጭካኔ ምንድን ነው እንደዚህ እንድጨክን ያደረገ? ቺታ አድርጌብሃለሁ ወይ ስላረገዝኩ አስጠልቼ ነው? እንደፈለግሽ ምትወቁ ይቻላል። አሁን እኮ ለራስሽ ሌላ ምክንያት አትፍጠሪ። እኔ ከአንቺ ጋር እያወራ አይደለም። በቃ አንቺ አያገባሽም። በቃ እኔ እና እሱ እያወራን ነው አይደለ? አንተ ምን ያህል ጨካኝ ብትሆን ነው? እኔ ከአንቺ ጋር ምንም ከአንቺ ጋር ንግግር የለኝም እያልሽ እናቱን ማንም የላትም ብለን እንደዚህ የምትሆንብኝ? ማንንም መጥራት ትችያለሽ። እኔ ማንም የላትም አላልኩም። ምን ያህል ጨካኝ ብትሆን ነው? እንደማይሆን ነግሬሽ አክብሬሽ ለእናትሽ ልንገር ለሽማግሌዎች ላሳውቅ ስልሽ እምቢ አልሽ አይደል? እምቢ አልሽ አንቺ ነሽ። አላዛር ግን የምታረገው ነገር ይቆጫል። እረፍ፣ ስነ ስርዓት። ግን ሁሌ ቤትን መበጥበጥ ለምን? እኔ ተስተካክዬ የለ እንዴ? ከዚህ በላይ ምን እንደሆነ የፈለግከው? አላዛር እባክህን ሌላ ነገር እንዳደረግ አታስገድደኝ። እባክህን እረፍ እያልኩ ነው። እስቲ ዞር በይልኝ። አልልም አላዛር፣ አልልም። ለምንድን ነው ህይወትህን እንደዚህ የምታደርገው? እኔ አንቺን አለካሽን መንካት አልፈልግም። ለምንድን እንደዚህ የምትሆነው? ተይኝ፣ በቃ ተይኝ። አብቷል ህይወት። አይገባሽም እንዲ አንቺ። አላዛር እባክህን እየለመንኩ ነው። አላዛር እየለመንኩ ነው። አላዛር እባክህን
ምን ይመስላል ይሄ ዶማ የሆነ ሰውዬ? እባክህን እያለ እየተንደፋደፈ አንቺ ለሱ ምሰግጁን ለፈጣሪ ብሰግጂ እንኳን ይሄ መሳይ ዱባ ከዝም በላይ ይሰጥሻል። ገራውይ የምር የተቆረጠ ቪዲዮ አይቼ ነበር ቲክቶክ ላይ። እስኪ ቆይ በእነዚህ ሰዎች ሪያክት ላድርግ ብዬ የመጣሁት ግን ጥሩ አላደረክም። አላዛር ትበዛብሃለች እንጂ አታንስብህ፣ እጥፍ ነው የምትበዛብህ ልጅቷ። ማንኛውም አንቺ ደግሞ እያለቀስሽ እኛ ሴቶችን አታሰድቢን። እኛ ጀግና ሴቶች ነን። አይደል ትግራይ። እኔ ማልቀስ አልወድም፣ መበለጥ አልወድም። በፍቅር ነው በፍቅር። በጸብ ከሆነ ገደል ይግባ። ጭራሽ ለሰው ትንበረከክ ያለሽ እንዴ? እንደቀጠለ ነው መቼም። እኔ የደበረኝ ፓርት እናቱን አንቺ ማለቷ ነው እንጂ ሌላው እንኳን ከእናንተ ጋር ንግግር የለኝ ከአንቺ ጋር። በነገራችን ላይ የባል እናት የባል እህት ምናምን የባል ወገኖች ከስንት አንዳንድ የታደለ ነው። እንኳን ታርቃችሁና እንኳን ተጣልታችሁ ሊያስታርቁ ለመጣላታችሁ መንስኤ የሚሆኑት እነሱ ናቸው። ግን 180% ናቸው አሉ። አንዳንድ ደግሞ ምስኪን የሆኑ አለኩላል። እስኪ እንቀጥል ሪያክታችንን። ጭራሽ ጉዳችንን ለጎረቤት ነግረሻል? ለማንም ሰው ድምጻችንን ሰምተው ሊሆን ይችላል። እኔ ምንም አላደረኩም። አላዛር እባክህን በሲራ ለምድ ብጨክንብኝ